ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ዮና እንደማይተዋወቅ ሰው ዝም መባባል ጀመራችሁ? አሞታል እንዴ? ያመማት ትመስላለች። በቃ ተጣልታችሁ መቅረታችሁ ነው? አሞታል እንዴ? ያመመው ይመስላል። ደህና ናት፣ እንደውም በጣም አምሮባታል። ደስ ይላል። አንተ አስመሳይ ቆዳ ቆሻሻ። ኧረ ደህና ነው፣ አታሟርችበት። ሁሌም ደህና ይሁን። ምሩ እያለቀስሽ እንዳይሆን እናቷን ትገል። እኔ ከምሩ ጋር አስታርቀኝ። አለን እንደው ለመጥፎ አደጋ አላህ ያድርግህ፣ ለመኪናማ አደጋ አላህ ያድርግህ፣ ጭፍልቅልቅ አላህ ያድርግህ። ከካሌብ ጋር አስታርቀኝ። በቃ ቢኒ እወድሃለሁ፣ ቢኒ እወድሃለሁ እላለሁ። በቃ አርሱዬ። ኦፍ ቢኒ ምን ሆነክ ነው እንደዚህ የምታስጠብቀኝ? ደግሞ ምን ነግረህ ነገር አለ አላልኩም? ይቅርታ ቆየሁልሽ አይደል? ደግሞ የጠፍተህ ነው እና ማዘር በጣም ተጨንቀው ነበር። ሰፈር ራሱ ስላንተ ነበር ስጠይቁኝ ነበር። አታስቢ፣ ፍቅረኛዬ ጋር ነበር። ተዋውቂያት። ሰላም። የምወዳት አብሮ አደገ እህቴ ያልኩሽ እሷ ነች። አንቺ ነሽ? ብታይ ቢንሲያቻልታይ ጠቅላይ አመሰግናለሁ። በቃ ቤት ግቡ። እሺ መጣሁ። እነግርሃለሁ ያልሽኝስ ነገር? ኧረ አቦቶኝ አደረቃችሁኝ። እናንተ ጋር ቁጭ አልልም እኔ። በቃ ቢኒ ነገ እነግርሃለሁ። እኔ ሰይፉ ላይ የቀረብኩት እንደምታዩ ዳኒ ቀጣይ ሳምንት ዩቲዩብ ላይ ይቀርባል። ስማ በዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡም። በምን ይሻውር ልግባ እኮ ድፋልኩ እኮ ማን ነበር የሚባለው? እንትን በቃ ምንም አስተሳሰብሽም እንደ ጡትሽ ወረደ ነው። ምን አይነት ሰው ነሽ? በእናትሽ ሆኖ እንስሳቶች ስለማይጠፉ አንተና ዳኒ አስገባቸዋለሁ ሰንሰለት ይዤ እንደዚህ። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ተወልደ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። ንምተው እንደ ጋሽ ይበልጣል። ተው እንዲሁም ለእናቱ ነው የምናገርልህ። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን የቤት ስራ ያልሰራ? እሱ ያልሰራበት ምክንያት ደግሞ ቀኑ ሙሉ ኢሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው። ወላጅ አምጣ። ወላጅ አምጣ። ወላጅ አለው። ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫዋ ናት። ሰውዬ እንከባበር። ዝም በል ጠጃም። ዝም በሉ። ለልጁም ተናገርሽ። ጠጅ የሚሆን መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። ኧረ ዝም ይበሉ። ቆይ እንጂ ይረጋጉ። ይከባበሩ። እረፉ። ይከባበሩ። ሴት እንቡጥ ገላ ከምትታለል እስቲ መጀመሪያ ኢዳህን ክፈል። እስኪ ቪዲዮ ነው እስቲ የኔ ዘፈን ማለት ከተለቀቀ ሙሉ ኢትዮጵያን ነው የሚያነቃነቀው። የምሬ ነው። በረሃብ ነው። እኔ ሰይፉ ላይ የቀረብኩት እንደምታዩ ዳኒ ቀጣይ ሳምንት ዩቲዩብ ላይ ይቀርባል። አንድ ነገር ልንገርህ፣ ለትውልዱ ብታስብ ኖሮ አትዘፍንም ነበር።
ስማ በዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡም። በቀጣይ ነው የሚወጣው። እበብን እኮ ማለት ያለ ኮንዶም ነው ያደረጓት። እስኪ የራስህን በቃ የራስህ ያንተ እኮ ሳውንድ አለ ክላሲክ አለው እንጂ ዜና እኮ እኔና ጃኒ ስንጨቃጨቅ በህልሟ አየች። ፍቹ ምንድን ነው? ልደፍሯት ነው አምባረጊው ያስቃል። አንተ ፍራይዴ ነው። ኧረ ስተርሊንግ ቻው ከተባባልን በኋላ ለምንድን ነው ስልኩን ወዲያው የምትዘጋው? ቺት ለማድረግ ቸኩዬ። ይህንን ነው መስማት የምትፈልጊው? ቻው ከተባባልን በኋላ የዘሪቱን ዘፈን እንድዘፈን ነው የምትጠብቂው? ለምንድን ነው ስልኩን የምትዘጋው? ዝም ብሎ ይቁጠር ታዲያ። የምትናገሪውን ግን ትሰሚዋለሽ? ወደፊት ሚስት የሚሆን ሰው ንግግር ነው ይሄ? ለማታውቂው ለቴሌ ያሳለፈሽ እየሰጠሽኝ እኮ ነው። ሱፍ ለብሶ በመኪና ቢመጣማ ምን እንደምታረጊ ፈጣሪ ወቀው። የማናወራ ከሆነ ስልክ መዘጋት አለበት። አይዶኖ የሰው ትንፋሽ ሙሉ ቀን መስማት ውስጥሽን ሐሴት የሚሞላው ከሆነ ይቅርታ። ህይወትሽ ባዶ እንደሆነ ነው እየተረዳው ያለሁት። ማንም ሰው ማይጠጋውን ነገር ነው እንዴት ጠጋውት ብዬ ራሴ እንድጠይቅ ነው ያረው። ቻው ከተባባል በኋላ ቻው እኮ መደምደሚያ ነው፣ አዝማች አይደለም። የኔ እህት ትምህርት ቤት ሄደሽ አስተማሪውን ጫማ ነው እንደምታየው አልተማርሽም? አንቺ ቻው ከተባልሽ በኋላ ስልኩ መዘጋቱ ነው የገረመሽ አይደል? ሰው እኮ ፍርድ ቤት ተከራክሮ ሳይጨርስ ይፈረድበታል። ታዩ ለነገሩ እኔ ነኝ ጥፋተኛ። ስልኩን ማንሳቴ ነው ስህተቱ። አስተካክላለሁ። ኦሪጂናል ሚኖክሲዲል መግዛት የምትፈልጉ ከታች ባለው ስልክ ደውሉ። ዴበላንዴ እኛ ኪንግ አይደለን እንዴ? ዴበላንዴ ማይ ማዘር ማይ ሲስተር ማይ ብራዘር አላቭ እንዴ ዴበላንዴ ማይ ላቭ ማይ ሲውት ማይ ማር ማይ ፍቅር አይደለን እንዴ? እንዲቻላል እንዴ? ዴበላንዴ 1 2 3 4 5 ላብዴ ንግግሩ አምር ፊቱ አምር ምን አይነት ጉደኛ ሰው ብቻ እንደሆነ ፍየል ፊት ዴበላንዴ ፈረንጅ ቡዳ በልቶን ነው እንዴ? ናፍቀሽኛል። ኦኬ የተበደለ ሰው አይናፍቅም እንዴ? የተበደለ ሰው አይናፍቅም እንዴ? ኦ ማይ ጋድ ላላይሽ የደግሜ ድምሽ ኖራ መስኮራ መስኮርኮርኪ Whoa, hey. Tecnologia. ጋሽ ጸጋይ እርስዎ ሲናደዱ ምንድን ነው የሚያረጋጋውት? ያው የሀገራችን ተወላጅ አረቄ። What did he say? Perfect ፍልፍል I am fuck ለማንኛው ኑ ልሳማችሁ። ወደዛ አይደልኝ፣ አታፍጥብኝ እባክህ፣ ወደዛ አይደልኝ። ኮመንት ላይ ናፍቃችሁኛል በሉ፣ እኔም ናፍቃችሁኛል። ማዝናናታችን እንቀጥ ወለለና ጅል ደንጋራ
The Bluetooth device is connected successfully. ምን ያክላል በቃ ስልክሽ እንዳይብሉሽ ምን አገባ ጅሉ ታወራ እኔ ሳልደርስብህ አባት ስልኬን ወሰድበት ያገርሽ ነበር በሽታው መጣ ገጣባቱ ጭንቅላት ገጣባ ደደብ የውጤት ነገር ሰፈራችን ላይ እንዳሰረው ያልተናገርኩም ነበር ምን አባህ ገባ አራይፋ ዛሬም ልትቀበለን ነው ሁለተኛ እንደዚህ ነገር በሰሩ ነገር ያቻው አንተ በአንድ ዳቦ እያታለልከኝ እኔን ኮሌራ ይሄንን እንደው ወላሂ ካልተ እንደው ለዳት ካልተናገርኩኝ እኔ ይሸሙታል ይትለኛል አፍንጫ ቢረዝም ወጣ ማስልም ብለዋል በዛ ላይ አፍንጫ ብቻ አይደለም ረጅም ቁመትህ ነው የምሬ ነው የራሴ አንድ ግጥም አለኝ ያው ከዚህ በፊትም ሰምታችሁት ሊሆን ይችላል የዋዛ እንዳይመስልሽ ቁመቴ ቢያጥር ከወገቤ መታች ያለው መዘውር እንኳን የእናንተን ዳቦ ያስነሳል ባቡር ሊሆን ይችላል አይ ግጥም ነው ምን አይነት ግጥም እንበላ እኔ ብገጥምህ ግን ታለቅሳለህ አንድ ግጥም ብገጥምህ የሚጥም ግጥም ነው የሚጥም ግጥም እኮ ከገጠምኩልህ ታለቅሳለህ ደስ ይላል ሲሰምጥም ባይዘዌ አይን ቢኖረው ራሱ ማለት ነው ሱቅ ይላካል እዛ አይሆንም እነዛ በሪያ ፊቱ ዝንጅብል ደረቱ ወይ አለማፈሩ ማለቱ ስለዛ ማውራቱ እያላስተካክልልህ ረሳቁኝ ሰው አው ላምበረት ገርሻም ሰው ልጠይቅ ሰላም ነው ነበር ሰላም አለ እንትን ላምበረት ይሄ ነው እንዴ ላምበረት ዚም ታረላሙስ በረት ፊት አለ የለም እኮ ታይ ቤትና ህንጻ ሰው ብቻ ነው ላሙ በረቱ ፊት አለ ለዚህ ሀገር ፈልገው እሺ ብልን ሲል አዳም ሔዋን ዱክ ብላለች ከጎኑ አያት ሴት የሚባል አይቶ ያውቅ ጡቶቿ ሚዳቆ የሚመስል ከንፈሯ ጽጌረዳ አይኗ ፍንጃል የሚያክ ጸጉሯ ዞማ ቂጧ ላይ እየደረሰ ዳሌዋ ኮሪያል ሆዴ ለላት 8 ቁጥር ባቷ ተረከዟ ሎሚ ተረከዛያት ዋንጫ እንዴ ወካረገች ማነሽ አንቻለ ተግባቡ በቋንቋ ሔዋን እባላለሁ ያንተ ቺክ ነኝ ማን ፈጠረሽ እኔ ምን አውቃለሁ ጸሎት ሲያረግ ከግራ ጎንህ ጌታ ወይ ተደብቆ ነገሩ ከግራ ጎን ፈጥሬልሃለሁ ብቻህን እንዳትሆን ተንቀሳቀሳለሁ በስሜት አበደ አዳም አያት ሔዋን እስቲ ተንቀሳቀሻለሁ የዚያኔ ልብስ አይለበስ በቃ በራቁት ነው የሚኬደው ጡቱ ራቁት ነው ዳሌዋን አየው ረስላሶች ምን አይነት ነገር መጣብኝ እና ልግባበታል ጸሎት አረግ ግባበት ሚል መልእክት መጣ አነስ ያለች መልአክ ተላከለ እያወናጨፈች መጣ አነስ ያለች እነ ገብርኤል ላው ተንቀሳቀስበት አሉ እውነት ነው አለ 3 ጊዜ ጸሎት አረግ 3 ጊዜ ባርኮ ገባበት ብልን ሲል አዳም ሔዋን ዱክ ብላለች ከጎኑ አያት ሴት የሚባል አይቶ ያውቅ ጡቶቿ ሚዳቆ የሚመስል ከንፈሯ ጽጌረዳ አይኗ ፍንጃል የሚያክ ጸጉሯ ዞማ ቂጧ ላይ እየደረሰ ዳሌዋ ኮሪያል ሆዴ ለላት 8 ቁጥር ባቷ ተረከዟ ሎሚ ተረከዛያት ዋንጫ እንዴ ወካረገች ማነሽ አንቻለ ተግባቡ በቋንቋ ሔዋን እባላለሁ ያንተ ቺክ ነኝ ማን ፈጠረሽ እኔ ምን አውቃለሁ ጸሎት ሲያረግ ከግራ ጎንህ ጌታ ወይ ተደብቆ ነገሩ ከግራ ጎን ፈጥሬልሃለሁ ብቻህን እንዳትሆን ተንቀሳቀሳለሁ በስሜት አበደ አዳም አያት ሔዋን እስቲ ተንቀሳቀሻለሁ የዚያኔ ልብስ አይለበስ በቃ በራቁት ነው የሚኬደው ጡቱ ራቁት ነው ዳሌዋን አየው ረስላሶች ምን አይነት ነገር መጣብኝ እና ልግባበታል ጸሎት አረግ ግባበት ሚል መልእክት መጣ አነስ ያለች መልአክ ተላከለ እያወናጨፈች መጣ አነስ ያለች እነ ገብርኤል ላው ተንቀሳቀስበት አሉ
እውነት ነው አለ። 3 ጊዜ ጸሎት አደረገ። 3 ጊዜ ባርኮ ገባበት። Hey, y'all, come look at this. በኢየሱስም ሆረር ፊልም ነው እንደ ከዚያን ቂም ያስኩበት በዚያን ታይም ላንጉጅ ማር ነበር ላንጉጅ ሴንተር ከዚያን የሆነ ሰዓት ላይ መምህሩ ኔጋቲቭ እያለ ነው የሚያወራው እኔ ደግሞ ፕሮናንሲዬሽን ተምር ያለው ኔጋቲቭ ነው የሚባለው እስኪ አንድ ላይ ኔጋቲቭ ነው የሚባለው መምህር ያኛው እንደዛ ነው ያለኝ እና ደግሞ የላንጉጅ መምህራችን ምን ብሎናል መምህር ሲሳሳት መናገር ትችላላችሁ ፕሮብሌም የለውም ምናምን ነገር ብሎናል እኔ የኔት ጃፕ ላይ አረኩት የመንግስት ትምህርት ቤት ነው ከዛን ለኔጋቲቭ እና አይን ምናምን ነገር ይላል እሺ ናጣሽ ከዛ ምንድነው ሱራፌ ምናምን ነገር አለ ጋሼ ነው ሚስተር ቲቸር ሰር የለም ጋሼ ነው በጣም ሪስፔክት ያለው ጋሼ ኔጋቲቭ እኮ አይባልም አልኩት ከዛ ታዲያ ምንድን ነው የሚባለው ከዛ አይ ኔጋቲቭ ነው የሚባለው አልኩት ነው አለ ኦኬ እሺ አለ ነው ቀን ያስጨበጭብልኝ መስለኝ በጣም ብሩታሊ ነው የደበደበኝ እንደዚህ ምናምን ብዬ ነው የወጣው እየተጠረኩ እንዴ ወዲት የጀለሲያውና እኮ አንተ ማርተኝ ወጣ ነው እኔን ግን አታገኙም ራቅ ብዬ ነው ካታገኙማ እንዴ ታራለው እንተፋፈራ አታገኙም ምን ማላገኝ ዋናው ማራተን ነው እንጂ እኔ ምን አድርግልኛል እና ያለቃ እንዴ እኔ ሳያገኙት ምንም እኔ ሲጀመር አግኝቶ ይሄ ነው ወይ ካሉኝ አምንሎታለሁ አልዋሽሁትም ምን አወራረዱ አጠቀላለሉ ነው ይለያል እኔ ሲጀመር እኔ ምን አድርግልኛል እሱ እና ሳያገኙ ሊገሱኝ ነው እንዴ ማራተን ነው እንጂ አቁማ እንዴ ዝም ብዬ እንደዚህ ያልኩ ቦታ ሳይ እንደዚህ አራ ማለት ነው አርታል ደሞ እስኪ ምን ያስቆጣል አንተ እዛ ከዚህ ፓርክ ድጋሚ እንዳመጣ I cannot stop. Go, hold on. ኋላ እሺ ሰራዊቱ እንዳለ ከቦን አፋፍ ላይ ቁጭ ብለናል አላ እናቴ እሳት ብናነድ ደግሞ ጠላት ላይ ነው ብለን በቃ እንግዲህ ያለውን ሊጥ ሳሳታ ነዱ አውኩት አልኳቸው ተራ በሰራዊቱ ተራ ሰራዊቱ ተርቦብኝ አውካ አልኩት እንዳለ ያጡንቻ ሰራዊት አወካ በእግሩም በእጁም ብሎ አወካና ጨረሰው ምን እናርግ ሊጥ ብቻ ሆነ ሊጥ አንበላ አሉኝ እኔ አንተ ወንድም ወደ ሰማይ ወሩት አልኳቸው ሊጡን እሺ ልክ ወደ ሰማይ ሲወረውሩት በዞያ 3 ሳረግልህ ሙል ዳቦ ይሆነ ወረ Je l'ai vu, voilà, je suis fondu.